ሰላም የጥበብ ቤተሰቦች እንኳን ወደ የጥበብ ፈገግታ የዩቲዩብ ቻናል በሰላም መጣችሁ። ዛሬ የህይወታችሁን አቅጣጫ የሚቀይር ወደ ጥልቅ ማንነታችሁ የሚወስድ አንድ ታላቅ እውነት እነግራችኋለሁ። ለዚህ የጥበብ መንደር አዲስ ለሆናችሁ እንዲህ ያሉ ህይወት የሚቀይሩ መልእክቶች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ይህ ቪዲዮ ለሌሎች ብርሃን እንዲሆን ላይክ እና ሼር በማድረግ አብራችሁን ቆሙ። ወደ ዛሬው ጥበባዊ ግብዣችን እንለፍ። ወዳጄ፣ በህይወት ውስጥ የሚበቅለው የሚያብበው የሚጠነክረውና ፍሬ የሚያፈራው ነገር ምንድን ነው? መልሱ አንተ በደንብ የምትመግበው ነገር ብቻ ነው። ይህ የተፈጥሮ ብቻ ሳይሆን የህይወት የማይለወጥ ሕግ ነው። በደንብ ያበላው ሁሉ ያድጋል። ይህን እውነት እንደ አንድ ዘር አስበው። በኪሱ ውስጥ ሁለት አይነት ዘሮች አሉ እንበል። አንደኛው የተስፋ፣ የፍቅር፣ የድፍረትና የስኬት ዘር ነው። ሁለተኛው ደግሞ የፍርሃት፣ የጥርጣሬ፣ የቂምና የውድቀት ዘር ነው። አንተ የህይወት አትክልተኛ ነህ። መሬት አእምሮ ነው። ዋና ምግብ ደግሞ ጊዜ፣ ትኩረትና ጉልበት ነው። አእምሮውን ምን እየመገብከው ነው? አእምሮ ለም መሬት ነው። በየቀኑ በንባብ፣ በጥበባዊ ቃል፣ በአዎንታዊ አስተሳሰብ፣ በአዳዲስ እውቀቶች የምትመግበው ከሆነ የለመለመ አትክልት ስፍራ ይሆናል። የፈጠራ አበቦች ይፈኩበታል። የጥበብ ዛፎች ይበቅሉበታል። የመፍትሄ ፍሬዎች ያፈራል። ነገር ግን በሐሜት፣ ባሉታዊ ዜና፣ በቁጭትና በራስ ነቀፌታ የምትመገበው ከሆነ አእምሮ ቀስ በቀስ ወደ ምድረ በዳነት ይለወጣል። የጥርጣሬ አረሞች፣ የፍርሃት እሾች ይወርሱታል። አስታውስ፣ አእምሮ ባዶ ሆኖ አይጠብቅም። አንተ መልካሙን ካልዘራበት ክፉ በራሱ ጊዜ ይበቅላል። ስለዚህ አእምሮውን በጥንቃቄ መገብ። ግንኙነትን ምን እያበላኸው ነው? ፍቅር፣ ቤተሰብ፣ ጓደኝነት ልክ እንደ ተክል ናቸው። በትኩረት፣ በጊዜ፣ በመተማመንና በይቅርታ ውሃ ካላጠጣሃቸው ይጠወልጋሉ። ግንኙነትህን በቸልተኝነት፣ በውሸትና በቂም የምትመግበው ከሆነ ስሮቻቸው ይደርቁና በቀላሉ ይሰበራሉ። ለምትወዳቸው ሰዎች የምትሰጠው ጊዜ፣ የምታሳየው ክብር፣ የምታደርገው መልካም ነገር ሁሉ ግንኙነትህን እንደ ጠንካራ ዛፍ ያደርገዋል። ያላበላኸው ግንኙነት ግን ነገ ሲደርቅ አትደነቅ። ጊዜ የለኝም ማለት ለአንተ የማበላው ምግብ የለኝም ከማለት አይተናነስም። ችሎታህን፣ ህልምህን እንዴት እየመገብከው ነው? በውስጥ የተቀመጠ ታላቅ ህልም አለህ? ልዩ ተሰጥኦ አለህ? ያ ህልምና ተሰጥኦ በራሱ ጊዜ አያድግም። በየቀኑ በልምምድ በትጋትና በጽናት መመገብ አለብህ። ለህልም በየቀኑ የምትሰጠው ቢያንስ 1 ሰዓት፣ ችሎታን ለማሳደግ የምታነበው 1 መጽሐፍ፣ የምትወስደው 1 እርምጃ ሁሉ ለህልም የምትሰጠው ምግብ ነው። በስንፍና ነገ ጀምራለሁ በሚል ሰበብና በራስ መተማመን እጦት የምትመግበው ከሆነ ግን ያ ታላቅ ህልም ሳይበቅል ይሞታል። ዓለማችን ዛሬ የምታደንቃቸው ታላላቅ ሰዎች ሌት ተቀን ችሎታቸውን፣ ህልማቸውን የመገቡ ናቸው። አንተስ ያንተን ህልም ምን እያበላኸው ነው? ፍርሃትን እየመገብከው እንዳልሆነ እርግጠኛ ሁን። አደራን ወዳጄ፣ ሳታውቀው ፍርሃትን እያደለብከው ሊሆን ይችላል። ስለ አንድ ነገር ባሰብከው ቁጥር የምታየው ውድቀት ብቻ ከሆነ ፍርሃትን እየመገብከው ነው። አንድ እርምጃ ለመውሰድ ባሰብከው ቁጥር ምን ይሉኛል ብለህ የምትጨነቅ ከሆነ ፍርሃትን እያጠነከርከው ነው። ፍርሃት እንደ ጥገኛ ተክል ነው። ትኩረት በሰጠው ቁጥር ያድግና የህይወትን ብርሃን ሁሉ ይጋርዳል። ስለዚህ ወዳጄ፣ ምርጫው በእጅ ነው። ዛሬ በዚች ቅጽበት የትኛውን ዘር ልትመግበው እንደምትፈልግ ወስን። ፍርሃትን ሳይሆን ድፍረትን መግብ። ስለ ስኬት አስብ፣ አንብብ፣ ተናገር። ቂምን ሳይሆን ፍቅርን መግብ። ይቅር በል፣ ያለን አካፍል፣ ለሰዎች ጊዜን ለግስ። ስንፍናን ሳይሆን ትጋትን መግብ።
ዛሬውኑ ጀምር። በየቀኑ ተለማመድ፣ ጽና። ጥርጣሬን ሳይሆን እምነትን መግብ። በራስ እመን፣ በፈጣሪ ታመን፣ በሕልም ኃይል እመን። ሕይወትህ የውሳኔዎች ድምር ናት። የዛሬው ምርጫ የነገው እውነታን ይፈጥራል። ስለዚህ አስተዋይ አትክልተኛ ሁን። መልካሙን ዘር ምረጥ፣ ጥሩን ምግብ መግበው፣ አረሙን ንቀለው። ያኔ ሕይወት በሚያስደንቅ ፍሬ ተሞልታ ታያለ። ምክንያቱም የማይለወጠው እውነት ይህ ነው፣ በደንብ ያበላው ሁሉ ያድጋል። የዛሬው ምርጫ የነገው ማንነት ነው። አንተ ዛሬ የትኛውን ዘር ለመመገብ ወሰንክ? ሐሳብን ኮሜንት ላይ አጋራኝ። ይህ መልእክት ለአንድ ወዳጅ ብርታት ይሆን ዘንድ ሼር አድርገው። እንደዚህ ያሉ የጥበብ ስንቆች እንዳያመልጡ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀል። ሕይወት በጥሩ ዘር ይለምልም። ሰላም።